እንት ብር ትፈልጋለህ? እኔ ብዙ ቢሊዮኖች ቢመጡልኝ ደስ ይለኛል። አሁን ቢሊዮን ሳይሆን የምትፈልገው ብር ንገር። እኔ አሁን 200 ሚሊዮን። ምን አልክ? እኔ ብዙ ብር እፈልጋለሁ። እግዚአብሔር ሰው እኔ ብዙ ሰዎችን መርዳት እፈልጋለሁ። አይ ኖ አሁን አንተ ብር የለም? አዎ ምንም የለኝም። አሁን ደሃ ነህ? አዎ ምንም የለኝም። ከዚህ ድህነት የማያስወጣ ብር አሁን ንገር። ቃል አውጣ። በቃ 50 ሚሊዮን ይሁን ለጊዜው። ለጊዜው ይሁን 50 ሚሊዮን። አዎ 50 ሚሊዮን በድምጽ ማን አሁን አዳመጥ። አይ ኖ አሁን አንተ 50 ሚሊዮን ትጠይቃለህ፣ ግን 10,000 ወይ ደግሞ 10 ሚሊዮን ወይ ደግሞ 10,000 የሌለ ሰውዬ 50 ሚሊዮን ነው የምትጠይቀው አንተ። yes በጣም ጎበዝ ነህ። እሺ ቅረጹ። አሁን ኦርቶዶክስ የሚባል ሃይማኖት ጴንጤ ወይ ጆባ ደግሞ ወይ የሆነ ሃይማኖት ቅረጹና አሳዩ። የታል ከነጭራሹ ሃይማኖት የለም ነው የምትሉት? የታል ይምጣስ? በዓለም ላይ ሃይማኖት የሌለበት ሀገር ኦኬ። እኔ የኢትዮጵያ ወንጌላ አማኝ ውሸትን ነው ምላስ ላይ ነው ያለው። ምላስ ላይ ነው ያለው። ጸጉር እንደ ጺም እንደ አፍንጫ የታል ይምጣ? እስቲ የምን ወረቀት ላይ ወረቀት ነው፣ ጽሁፍ ነው፣ ፊደል ነው። ሁላችሁ እኮ እንግዲህ ሁሉንም ተረከላችሁኝ። ከየት ነው የማመጣው? ምን የለም ከሌ ስለሌለህ እኮ ነው። ቢኖርህ ውሸት ታሳይ ነበር። አሁን ሞባይል አምጣ ከተባልክ ሞባይልን ታሳያለህ። የሆነ ነገር አምጣ ከተባልክ እስክሪብቶንም ታሳያለህ። አለኝ የምትለውን ነገር ምላስ ላይ ነው ያለው። የቸግራችሁ ችግር አለ። ሃይማኖታችን የጥሙኑ ጋር ኢትዮጵያችን ሁሉን እኔ አሁን እዚህ ሚዲያ ላይ እስቲ ቅረጹ። አሁን ኦርቶዶክስ የሚባል ሃይማኖት ጴንጤ ወይ ጆባ ደግሞ ወይ የሆነ ሃይማኖት ቅረጹና አሳዩ። የታል ይሄው ያለው የአንተ ሰው ነህ፣ እኔም ሰው ነኝ። ሰውነት አለ። የታል የምትለው ሃይማኖት? ቲክቶክ አለ። ተቋማቱን የፈለከው ተቋማቱ ሳይሆን እስቲ አየር ላይ እንደ ነፋስ እንደ ውሃ እንደ መኪና እንደ ቤት እንደ ዕቃ የሚጠቅም ሆኖ የታል? አንተና እኔ ቆይ የምንኖርበት ላውራ ምንም አንኖርም። የምንኖረው ባየር ነው። ባየር እኮ ነው የምትኖረው። ባየር ነው የምንኖረው። የታል ምግብ ነው የምትኖረው። አሁን ምን በመተለው ነው እንደምትኖረው? ሰው በሚበላና የሚጠጣ ብቻ አይኖርም። በሚበላ የሚጠጣ ነው እኮ ነው። ይሄ ክብር ያዘጋጀው የሚበላው የሚጠጣው አንተ ራስህ እኮ ነህ። ቆይ ወንድሜ ሲል ነገር ላውራ ነው። ሄዱ ቀጥሉ። የሚበላ የሚጠጣ እናንተ ተቀይራችሁ ትሄዳላችሁ ወይ? አጋንንታችሁ ችግር የለም። በቃ ችግር የለም። የኛ አጋንንት ካለም የሁላችን ነው። እስጌርም ከሆነ የሁላችን ነው። ተለይቶ አጋንንት የለም። ስለዚህ የሚበላው የሚጠጣው አየሩም ቲማቲሙም ድንቄ ዓለም ላይ የምንለው ምግብ እሱ ወገብ ውስጥ ገብቶ ነው ለማህፀን ሰጠ ተገጣጥሞ በትብት በኩል ፈጣሪም ካለ አይን ጆሮ አፍንጫ የሰጠ በትብት በኩል ምግብ ነው። ያ ምግብ ደግሞ ኦሮሞም አማራም ጴንጤም ጆባም እስላም አይደለም። ምግብ ይሄን አካል አምጥቷል። ይሄን እየበላ ነው የምትኖረው። ፈጣሪ የምትለው ወላጅ የምትለው ምንም የምትለው በዚህ በፍጥረት በአይደንቲቲ ውስጥ ይኖራል እንጂ ከዛ ውጪ እላው ላይ ቆባ አርገ እስላም አርገ ክር አርገ ክርስቲያን አርገ ጴንጤ አርገ ጆባ አርገ የምታኖረው ሲስተም ይሄ ፌክ በዘር የለም። በአይደንቲቲ ካለ መዘራት አለበት፣ መታጨድ አለበት። እነዚህ የሚባሉ ሃይማኖቶች ናቸው። ብሔር ነው የሌለ ብሔር የሌለ ሃይማኖት ሀገሩን አሁን እንኳን እየበጠበጠ ከአራቱም አቅጣጫ የሰው ልጅ ነፍሱ እየተጨነቀ እየተራረደ እየተንቀጠቀጠ የተቀማው አማራ፣ ኦሮሞ፣ ትግሬ፣ ጴንጤ፣ ጆባ፣ እስላም ተብሎ ነው። ትዳር ገነት ነው ስንል ትዳር ገነት የሚሆነው ለማን ነው? ምንም ግንዛቤ ሳይዝ ሱሪውን ታጥቆ መራቢያ ካሉን ይዞ ቤት ተከራይቶ ትዳር ገነት ነው ለሚል ሰውዬ ሲኦል። ትዳር ሁለት ሰዎች ተስማምተው ቤት ሲገቡ የሚመጣ ገነት አይደለም። ትዳር ገነት የሚሆነው ለማን ነው ካላችሁኝ፣ ትዳር ገነት ነው። ትዳር ገነት የሚሆነው እግዚአብሔርን ለሚፈሩ እግዚአብሔርን የማትፈሩ ሰዎች በምንም ታምር በትዳራችሁ ደስተኛ መሆናችሁ። ለዚህ ነው በቅንፍ 128 መዝሙረ ዳዊት ላይ እግዚአብሔርን የሚፈሩ በመንገዶቹ የሚሄዱ ይላል። እግዚአብሔርን የሚፈሩ በመንገዶቹ የሚሄዱ የድካምን ፍሬ ትበላለህ ይላል አንደኛ። ከዛ ሚስትህ በቤት እልፍኝ ውስጥ እንደሚያፈራ ወይን ናት ይላል። የተባረከች ናት፣ የወይን ጁስ ናት። ስናፍጭ ምናምን አይደለም። ያንተ እንዳልከው ሚጥሚጣ ምናምን ጆንያ አይደለም፣ የወይን ጁስ ናት። ለማን ነው ሲባል እግዚአብሔርን ለሚፈራ በመንገዶቹ ለሚሄድ። ምስጉነ መልካም ይሆንልሃል። ሚስት በቤት እልፍኝ እንደሚያፈራ ወይን ናት። ይሄ ብቻ እንዳይመስልህ፣ ይሄ ብቻ አይደለም። ከሚስት ጋር መኖር ስትጀምር እግዚአብሔር የሚሰጥ ልጆች ቀጣዩ ስቴፕ እሱ ነው። ሰው ከተጋባ በኋላ ልጅ ነው የሚወልደው፣ ልጆች ነው የሚወልደው። ልጆች ደግሞ ምን ይሆናሉ? እንደ ወይራ ቡቃ፣ በማዕድህ ዙሪያ እንደ ወይራ ቡቃያ ናቸው፣ የተቀቡ ናቸው።
ልብ ሰባሪዎች አይደሉም። ልጆች በማዕድ ዙሪያ የምታያቸው ልጆች እግዚአብሔርን የሚፈራ ሰው እንዲህ ነው የሚባረከው ይላል። ልጆች በማዕድ ዙሪያ እንደ ወይራ ቡቃያ ናቸው፣ እግዚአብሔር ከጽዮን ይባርክ። እግዚአብሔርን የሚፈራ ሰው እንዲህ የልጆችን ልጆች ታያለህ ብሎ ይናገራል። ለማን ነው ሲባል ይሄ የተሰጠው? እግዚአብሔርን በሉልኝ፣ ጮክ በሉና እግዚአብሔርን ለሚፈራ በሉ። ትዳር ምንድነው? ግድ የለም እስቲ ዛሬ በሉት፣ ጮክ በሉና ትዳር ምንድነው? ድገሙና በሉት። ይሄንን ስትሉ አንዳንዶች በቃ እኔ ትዳር በስመ እንደ እህቴ ከሆነ ያላችሁ ሰዎች ይወጣላችኋል መንፈሱ። እስቲ ትዳር ገነት ነው በሉ። ድገሙና በሉት እንደገና። ትዳር ገነት ለማ? እግዚአብሔርን ለሚፈሩ። እግዚአብሔርን ለሚፈሩ ለምን ካላችሁኝ እግዚአብሔር መጀመሪያ ትዳር የሚባለውን ነገር ክሬት አድርጎ ያስቀመጠው ገነት ውስጥ ገነትን ያስቀመጠው የሰራው ጋርደን ውስጥ ነው ያስቀመጠው። እዛ ምቾት ስፍራ ላይ ነው ያስቀመጠው። እዛ የሚያምር ቦታ ነው እግዚአብሔር ያስቀመጠው። ትዳር ገነት ነው ለማ? እግዚአብሔርን ለሚፈራ። ትዳር ሲኦል የሆነብህ ሰውዬ ካለ እግዚአብሔርን ፍራ፣ እግዚአብሔርን ፍሪ። ወደ እግዚአብሔር ሐሳብ ወደ ፈቃዱ መለስ በሉ። በቃ እግዚአብሔር አይለዋወጥም። እግዚአብሔር ሀገር ስትቀይሩ እግዚአብሔር አይቀየርም። ሰፈር ስትቀይሩ እግዚአብሔር አይቀየርም። ኑሯችሁ ሲቀየር እግዚአብሔር አይቀየርም። ቤት ስትቀይሩ እግዚአብሔር አይቀየርም። ስራ ስትቀይሩ እግዚአብሔር አይቀየርም። ፕሮፌሽን ስትቀይሩ እግዚአብሔር አይቀየርም። የብዙዎቻችን ችግር ሰፈር ስንቀይር አምላክም እንቀይራለን። እግዚአብሔር የሚሰራው የድህነት ሰፈራችን ብቻ ይመስለናል። አገር ቤት የሚሰራ ከሀገር ውጭ የማይሰራ የሚመስላቸው ብዙ ሰዎች አሉ። እግዚአብሔር የሚፈራው ሀገር ውስጥ ብቻ አይደለም፣ ከሀገር ውጭም ይፈራል።